ሹፍ በቁቤ ፖድካስት ማን እንደመጣ አስሊ ማለት የሥራ ሰው ነው፣ ጠንካራ ሰው ነው። 12ኛን ክፍል 3 ነው የደገምኩት። ይገርምሻል 3 አንዲትን ባጠብሳ ላረግ ራሴ ጀናዛ አጥቤ ራሴ ከፍኝ። የአህመዲን ጀበል አባት የሞቱበት አልጋ ላይ ነው ፋዘር የሞተው እዛ አልጋ ላይ እንትን ብሎ ማለት ነው። ዛሬ ሙተው እንደወጡ ፋዘር ገባ። እኔ እንዳልኩሽ የሆነ ነገር ላይ ደርሳለሁ ካልኩኝ አደርጓለሁ። ኦኬ አንተ አሁን የምትተቸው የሆነ አይተ ይሄ ነገር ልክ አይደለም ያልከው ነገር ላይ ነው ወይስ ለመፈመስ ብለህ ነው ትችት ሁኔታ ያያስ? እንዴ በፓትሮል ተፈልጋለሁ። እድሜ መጠየቅ ይቻላል? እድሜ ያው ችግር የለብኝም። ወንድ ልጅ እድሜ እኮ ችግር የለበትም። ሴት ልጅ ነው እንጂ አንቺም በጠይቅሽ አሁን ደስ ይልሻል። አመጣጤ እንግዲህ በእሽቅ ነው። ሆረ ፊንፊኔ ማለት ከ150 ዓመት በኋላ የኦሮሞ ህዝብ መሀል አዲስ አበባ ላይ ኢሬቻን ያከበረ 3 ዘንቦብን 3 ደርቀን 4 ፀሐይ ወጥቶብን የለበስኩት ልብስ 4 ጃኬት 3 ሱሪ እስካሁን እየተቻቸው እየዘለፍኳቸው እየሰደብኳቸውም ማለት እንደዛ ነው። ኮንተንት አልተሳሳትኩም? አዎ እንደዛ ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እየተከታተላችሁ ያላችሁት ቁቤ ቲቪ ነው። እነሆ ቁቤ ፖድካስታችን ተጀምሯል። የዛሬው እንግዳችን በትችት የምናውቀው ተቺው ራም አስሊ ወይ ረመዳን መሐመድ እዚህ ስቱዲያችን ይገኛል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ራም እንኳን ደህና መጣ። እንኳን በሰላም ጠበቅሽን። ጥሪያችንን አክብረህ እዚህ ስቱዲያችን ድረስ ስለተገኘ በቁቤ ቲቪ እና በቁቤ ፖድካስት ስም እጅግ በጣም አመሰግናለሁ። እኔም እዚህ በመገኘቴ እጅግ በጣም ደስተኛ ነኝ። እኔም አመሰግናለሁ። ራም እንዴት ነህ? አልሐምዱሊላህ ፏ ነው። እንግዲህ ሁሉ ሰላም? ሁሉ ሰላም። ሹፍ እያልከን ሹፍ እያልኩ ፕሮግራማችንን እንቀጥላለን። ህዝብ አዶ ነቀርኳል። ሹፍ እያልኩ ይቅርታ ችግር የለውም። እና ረመዳን ማን ነው? እስቲ ራም አስሊ ማን ነው? እስኪ ራስን አስተዋውቅልን። ራም አስሊ እንግዲህ ያው ትክክለኛ ስሜ ረመዳን መሐመድ ኡመር አሰማሩፍ ኮላሲ አስኳል እያሱ ላና ይባላል። ሹፍ ወይንም ራም አስሊ የሚለው ቃሉ የመጣው አስሊ የፋዘር ስም ነው። የኔ ስም ደግሞ ረመዳን ይባላል። ረመዳን መሐመድ እንዴ? አባት ስም መሐመድ? አዎ መሐመድ የፋዘር ቅጽል ስሙ ነው። አስሊ ማለት ነው። እና አስሊ ማለት ፐርፌክት ማለት ነው። ፋዘር በጣም በሂሳብ በሚዲያ ላይ ኢንፎርሜሽን ምናምን በቃ አያመልጠውም። በጣም ፐርፌክት ስለሆነ ሂሳብ ላይ በጣም እንትን ስለሆነ ለዛ አስሊ አሉት። አስሊ የፋዘር ስም ነው፣ ቅጽል ስሙ። ራም አስሊ ረመዳን ተቀማጥሎ አስሊ አባት መሆኑ ነው ማለት ነው። አዎ። እሺ ረመዳን፣ እስኪ ውልደትህ እድገትህ የት አካባቢ ነው ተወልደህ ያደግከው? እኔ እንግዲህ ተወልጄ ያደግኩት ጂማ ዞን አጋሮ ከተማ ነው ተወልጄ ያደግኩት። አጋሮ ከተማ እንግዲህ በጣም የምትገርም ከተማ፣ ማርያም ሰፈር የምትባል ሙስሊሙም ክርስቲያኑም ተፋቅሮ የሚኖርባት ሰፈር ነው ተወልጄ ያደግኩት። የአጋሮ ማህበረሰብ ምን አይነት ማህበረሰብ ነው? ምን አይነት ማህበረሰብ ውስጥ ነው ያደግከው? የአጋሮ ማህበረሰብ ለመግለጽ ይከብዳል። ማለት እኛ አሁን አጋሮ አድገን ራሳችንን እስክናውቅ ድረስ ስለ ብሔር አናቅ፣ ስለምን አናቅ፣ ስለምንም ነገር አናቅም። በቃ ተፋቅረን ሙስሊም ክርስቲያን ጎረቤቶቻችን ምን እንደሆኑ ሁላ አናቅም። እና በጣም በፍቅር የምንኖርባት ሰፈር ነበረች። እና የማርያም ሰፈር ትዝታ መቼም አትረሳም። ማርያም ሰፈር ነው ያደግከው? አዎ ማርያም ሰፈር ነው ያደግከው። እሺ ረመዳን፣ እስቲ አስተዳደግ ምን ይመስል ነበረ? አስተዳደጌ እንግዲህ ያው በጣም ከባድ ነው። አስተዳደጌ ላይፋችን በጣም ከባድ ነው። ቤተሰብ ትንሽ ችግር ነበረን። ብዙ ችግሮችን አሳልፌ ነው እዚህ የደረስኩት። እነዛ ችግሮች ደግሞ በጣም ጠንካራ እንደሆን ረድተውኛል። እና እንደዛ አይነት ሰው ነኝ እልሻለሁ። እድገትም እዛው አጋሮ ነበረ? እድገት እዛው አጋሮ ነው ተወልጄ እዛው ያደግኩት። እዛው ደግሞ ያው በልጅነት ነው ስራ ራሱ የጀመርኩት። በጣም ራም አስሊ ማለት የስራ ሰው ነው፣ ጠንካራ ሰው ነው። ከየት ነው የጀመረው ስራ? ከሸንኮራ ከመሸጥ ነው የጀመረው። ሸንኮራ እያመጣው 3 ብር ሸንኮራ መጣለሁ። ያን እንትን ብዬ እንደዚችው እሷን የቸበቸብኩኝ ዶሮ ገዛለሁ። ዶሮዋን ደግሞ ያራባው እንቁላሏን ምናምን እየሸጥኩኝ እንደዛ በቃ ብር ለመያዝ እንትን ጥር ነበረ። ቤተሰብ ትንሽ በችግር ስላሳደገኝ ተቸግሮ ስላሳደገኝ ሀብታም አይደሉም እንደሚታወቀው። እና ማዘር ያሳደገችኝ እንጀራ እየሸጠች እንጀራ እየጋገረች ሰው ቤት
ከዛ ውስጥ ደግሞ 15 ብር ነው የሚከፈላት በወር ማለት ነው። ያን እንጀራ ጋግራ 15 ብር በወር ይከፈላታል። የተበጣጠሰ እንጀራ ደግሞ ስታገኝ ይዛልን ትመጣለች ምናምን። እንደዛ አይነት ላይፍ በቃ ምን ልበልሽ። ፋዘር ደግሞ 3 ወር በሰራት 3 ወር ሳይት ይሰራል። የቀይ ቡና ሳይት 3 ወር የሚሰራው እና በዛች በሰራት ብር አመት ሙሉ እኛን ያስተዳድራል። ፋዘርም በጣም ያቺን ብር ቆጥቦ አስቢው ወደ 4 ልጆች ምናምንን እና እነዛን ያሳድግበት ነበር። በጣም ምን ልበልሽ ደብተር ከሰው ከጓደኞቹ እየጠየቀ ምናምን በጣም የሚገርም ላይፍ ብቻ አለን። ኦኬ። ለቤቱ ታላቅ ልጅ ነው። ኃላፊነት አንተ ላይ ነበር? ኃላፊነት የለብኝም፣ ግን ታላቂ እስከዚህም ነው። በቃ አለኝ፣ አንድ ታላቅ አለኝ። እኔ ደግሞ ሁለተኛ ነኝ። 3ኛ አለ፣ 4ኛ አለ እና 4ታችንም ወንዶች ነን። ኃላፊነት ያለው ያው ከታላቁ ይልቅ እኔ ላይ ነው። ትንሽ ይጣልብኛል የሆነ ኃላፊነት ማለት ነው። ቤተሰብ በመርዳት ምን በማለት ምናምን እኔን ይጠብቁኛል እና ያለ መሆን ቤተሰብ እንዴት ረዳለሁ የሚለውን ነው የማስበው፣ እንደነገርኩሽ ማለት ነው። እቺ ሸንኮራዋን ከመሸጥ ጀምሮ እስከ ላይ የራሴን ብየዳ ቤት እስከከፍት የራሴን መኖሪያ ቤት እስከገነባ ድረስ ያን ላይፍ በቃ ቤተሰብን እየረዳው ነው። ፋዘር እስኪሞት ድረስ በኮሮና ነው አላህ ይራማውና የሞተው። እስኪሞት ድረስ እያስታመምኩት፣ እስኪሞት ድረስ ደግሞ የቻልኩትን እያደረግኩኝ ነው የሞተው። ሲሞት ሁላ አላለቀስኩኝም። ለምንድነው የምታለቅሽው? ምችለውን አድርጌያለሁ። በቃ ገባሽ? እዛ ጋር እኮ የሚያስለቅስሽ ባታደርጊ የቻልሽውን ባታደርጊ ነበር። እኔ ግን በልጅነቴ ቤተሰብን ስለምዶግም ፋዘር ሲሞት በቀዳ ወልቀደርም ስለማምን እኛም ተከታዮች ነን ብዬ አንዲትን ባጠብ ሳላረግ ራሴ ጀናዛ አጥቤ ራሴ ከፍኜ ራሴ የቀበርኩት ማለት ነው። ከልጆች ጋር ተሰብስበን ለስራ አለሙ አባትክ ተጽዕኖ አለው መሰለኝ ብለኸኝ ነበረ። አባቴ እኔ 1ኛ ክፍል ስገባ ነበረ ስራም ሄዶ ያለኝና ወይ በስራው ያልፈልሃል ወይ ደግሞ በትምህርቱ ያልፈልሃል ይለኝ ነበረ ብለኸኝ ነበረና አባት በስራ በጣም ተጽዕኖ አለው። አንተ የስራ ሰው እንድትሆን ብዙ አስተዋጽኦ አበርክቷል መሰለኝ በህይወት ውስጥ። አዎ በጣም ብዙ አስተዋጽኦ አበርክቷል። ልክ 1ኛ ክፍል ስገባ እዚህ ጋር ጆሮዬን ይዞ አየር ላይ ጓደኛው ጋር ሸመድ የሚባሉ አሉ እና እሳቸው ጋር ወስዶ አስገባኝ። በዚህ በትምህርት እንኳን ባያልፍልህ በስራ አልፍልሃል አለኝ። ሁለቱንም እኩል እያስኬድኩ ነበረ። በልጅነት ወደ ስራ ለሚገባው? አዎ። ከዛ ሁለቱንም እኩል እያስኬድኩኝ መጨረሻ ላይ 12ኛ ክፍል 3ቴ ነው የደገምኩት። ይገርምሻል 3ቴ እዚህ ጋር ስራ ነው አገባሻል። ስራው ይዘኛል እላለሁ፣ አይዲ ካርድ ወስዳለሁ፣ ተኛለሁ። ማታ እየሰራው አድሬ ምናምን እስከ 6 ሰዓት እግሬ እንደዚህ እስኪንቀጠቀጥ እየበየድኩ ነው የምታየኝ። ተኝቼ ሁላ በይዳለሁ ደክሞኝ ማለት ነው። ለምንድን ነው አላማዬ? ቤተሰብን መርዳት፣ ቤተሰብን ማገዝ። እሱ ከሄደ በኋላ ራሱ ማዘርን እኔ ነኝ ሰፖርት ማደርገው፣ ቤተሰቦቼን ሰፖርት ማደርገው እኔ ነኝ። ታናሾቼ እኔ ላይ ነው የሚተማመኑት እና እንደዛ አይነት ላይፍን እንድኖር አድርጎኛል ፋዘር። አላህ ይራመውና አላህ ጀነት ያድርገውና። አባትህ ሲሞት በሰዓቱ ምን ነበረ? አይሚን ለራሴ ነው ያጠብኩት ለራሴ ነው የገነዝኩት ምናምን ስትለኝ ነበረና እንዴት ነበር እስቲ ያ ሞመንት አስታውሰን። አዎ ማለት አንደኛ ወቅቱ ኮሮና ነበረ፣ ኮቪድ-19 ነበረ እና በዛ ሰዓት ኮቪድ-19 ህዝብ እንዳለ ይጠነቀቅ ነበረ። ፋዘርም በጣም ይጠነቀቀው ነበረ ኮቪድ-19 ማለት ነው አባት። አዎ እና የአህመዲን ጀበል አባት የሞቱበት አልጋ ላይ ነው ፋዘር የሞተው። እዛ አልጋ ላይ ብሎ ማለት ነው። ዛሬ ሙተው እንደወጡ ፋዘር ገባ። የአህመዲን ጀበል ዳዩ ማለት ነው። በኮሮና ነው ያለፉት እሳቸው። አዎ እና በዛ ሰዓት እዛ አልጋ ላይ ነው ፋዘርም ታሞ የሞተው ማለት ነው። እና እኔ ደግሞ በቀዳ ወልቀደር ስለማምን ሰው አልጠጋም አለ ለማጠል ጀናዛ ለማጠብ ማለት ነው። ሰው አልጠጋም አለ። አንድ ቀዳ ወልቀደር የሚያምን አንድ ልጅ ነበረ አጋሩ፣ በጣም ከኛ ጋር ይቀራረባል፣ እንደ ዝምድና አላቸው እና ለሁለት ጀናዛውን አጥበን ከፍነን በቃ ያላለቀስኩት ራሱ ለምንድን ነው ያኔ በቻልኩት መጠን ደግፌዋለሁ፣ ሰፖርት አድርጌዋለሁ፣ አስታመሜዋለሁ፣ ብዙ ነገሮችን አድርጌያለሁ። እና በቀዳ ወልቀደር ስታምኚ ደግሞ ዑመር ኢብኑል ኸጣብ እንደዚህ እጃቸው እየቆሰለ እየደማ ጠብጠብ እያለ ከሱ ጋር አብሮ ይበሉ ነበረ ምግብ። ለምንድን ነው ዑመር ወይ አብረ መበለው ከእንደዚህ አይነት ሰው ጋር በሽተኛ ትሆናለህ እኮ ትታመማለህ እኮ አንተም ሲሉት፣
እንትን በቀዳ ወልቀደር አምናለሁ ፈጣሪ አዘዘልኝ አይቀርም ይሉ ነበር። እና ፋዘርንም እኔ እንደዛው ነው ገንዤ ምን ብዬ የቀበርኳቸው። እና ፋዘር ለእኔ ትልቅ ቦታ አላቸው። ለዚህ ደረጃም እንድደርስ ያደረገኝ ፋዘር ነው። እና አሁን ወደ ስራ ክንመለስና ቲክቶክ ኮንተንት አልተለመደም፣ ያንተ ኮንተንት ማለት ነው። ትንሽ ወጣ ያለ ነው፣ ሰዎችን በመተቸት ነው የምትታወቀው። እና እስኪ ስለሱ አንዳንድ ነገር ብለን። እንዴት ነው ሀሳቡ ይመጣል? ይሄ ኮንተንት ሰራለሁ ብለን እንዴት ነው ወደ ሶሻል ሚዲያ የመጣኸው? ወደ ሶሻል ሚዲያ ስመጣ እንግዲህ ያው እኔ እንዳልኩሽ የሆነ ነገር ላይ ደርሳለሁ ካልኩኝ አደርጓለሁ። የድርጅት ባለቤት ሆናለሁ ብዬም ራሴን ከታች ጀምሮ ከሸንኮራ ከመሸጥ እዚህ ደርሻለሁ። ቲክታክ ላይም ደግሞ መታወቅ ህዝብ ዘንድ መታወቅ አለብኝ ብዬም ቆርጬ ተነስቻለሁ። ለዛ አልኩኝ ቲክታክም ሞከርኩት፣ ግጥም ምናምን ጀመርኩኝ። አይሆንም። ትገጥም ነበር? ቁጭ ብዬ ገጥማለሁ። እስኪ አንድ በልልሽ ግጥም ትዝ የሚለኝ የለም። በልልኝ፣ ችግር የለውም። እና ዋንዴይ ብዬ ሲደብረኝ ኮዳ አንዲት ገር ላለፈች ቀሚሰ ቀዳዳ ያረገችው ድር ከወደ ቁመቱ አውቃ ቀዳዩ ነው እስከ ስፌቱ ከቅርብ እያሉ ሲያዳሉ ፕሊስ ቶሎ ብለህ ያዘው ገቦን የሚል ሀሳብ ቀርቦ ከወደ ማንዴ ማንንም ሳልፈራ ጠቀስኩ አባንዴ። እሷም ዙር ብላ ብታሽረኝ ቁጣ ከፊት እስከ ሀይሬ በአይኗ አገላምጣ እንደዚህ ምናምን ብላ ምናምን ብላ እንደዛ በቃ። ይሄ ቲክቶክ ላይ አለ። ይሄ ግን ፕራይቬት አድርጌዋለሁ አልወጣ ሲለኝ ቫይራል። እና ቲክታክ ላይ በቃ በጣም የራሴ ግጥም ነው፣ ግን የራሴ ግጥም በቃ ዝም ብዬ ቁጭ ብዬ ገጣጥማለሁ። ሚዲያ ላይ በጣም ትምህርት ቤት በጣም ወደድ ነበር። ቀይ መስቀል ላይ ምናምን ዘፈን ምናምን ዘፍናለሁ። የልጅነት ላይፌ ማለት ነው። እስኪ እሱን አስጫውተን ስለ ትምህርት ቤት ተማሪ እያለ እንዴት እንደነበርክ። የትምህርት ቤት ላይፍ በጣም እኔ ፋኒ ነኝ። ትምህርት ቤት በቃ አስተማሪ የለም ሲባል ራማስሊ ረመዳን ነው የሚሉት። በቃ ይውጣና ይዝፈንልን ይባላል፣ ያዝናናን ይባላል። ዘፍናለሁ? ኧረ በለው ፈይሳ ፉሪን ዘፍናለሁ። ከድር መርቱ በጣም ይመቸኛል። የከድር መርቱን ዘፍናለሁ። ይሄ ከድርካ ሉቡ የሚለው እሱን ዘፍናለሁ። ምን በል ሉቡ ሉባሉ ቤንካ አንዱ ነገራራ ገርመውቱ ባራ ሩባንበራራ እያልኩ በጣም ችሎ ነበር። የጥበብ ሰው ነው። ጥበብ ጠርታኝ እምቢ እኮ ነው ያልኳት። ጮክ ብላ ነው የጠራች። ጮክ ብላ እንደዛ ጠርታኝ፣ እኔ ግን እምቢዬው አልፈልግም ያልኳት። አልፈልግም እኔ እስልምና ይሻለኛል እና እንደዛ ብዬ ተውኩኝ እንጂ እንደና አብድኪያር ምናምን ብሳብ እዛው ሰምጬ ቀር ነበር። እስቲ እና እንዴት ነበር አልከኝ? አቋረጥኩ። እና ያ በቃ ያ ላይፍ ትምህርት ቤት ላይ በቃ እኔ ነኝ አስቃቸዋለሁ፣ አዝናናቸዋለሁ። እነዛን ዘፈኖች ዘፍናለሁ። ቀይ መስቀል ምናምን ላይ እንትን እላለሁ። በጣም ብዙ ታምራት ደስታን፣ ሸኙ ሊድ በቃን ምናምን ዘፍን ነበር። እና ተጫዋች ነኝ። ምን ሙዚቃ ፋዘር ሙዚቃ እንደወጣ ነበረ ካሴቱን አዲስ የሚገዛልን በቃ ሞራላችንን አይቶ ማለት ነው ይገዝልናል ፋዘር። ያው እንደነገርኩሽ የምንፈልገውን ነው የሚያደርግልን። እና ካሴት የሚባል አለ፣ በካሴት ነው የምናዳምጠው። ካሴት ዛሬ እንትን ታምራት ወጣ ሲባል ዛሬ ይገዝልናል። ከዛ እናዳምጣለን። በቃ እንደፈለግነው ነው የምንሄደው። ዘጠናዎቹን አዎ ያ የፍቅር ታሪክ። እድሜ መጠየቅ ይቻላል? እድሜ ያው ችግር የለብኝም። ወንድ ልጅ እድሜ እኮ ችግር የለበትም። ሴት ልጅ ነው እንጂ አንቺም በጠይቅሽ አሁን ደስ ይልሻል። ለዚህ ነው ያስፈቀድኩት። ችግር የለውም ጠይቅኝ። እሺ ስንት ዓመት ነው? እድሜ 26 ዓመቴ ነው። እንዴ የምር? አዎ። አትመስልም ግን። አዎ ያው ሰው እንደ ትልቅ ሰው ነው የሚያየኝ። መንሱር ጀማል ጋር የሆነ ጊዜ ተገናኝተን አረ ልጅ ነው የምትመስለው። አዎ ምን እንደዚህ ትንሽ ነህ እንዴ አለኝ። መንሱሬ ይመቸው። እና እንደዛ ሰው እንደ ትልቅ ሰው ምናምን ያየኛል። ሊከሰኝ የሚፈልጉት እና ዩቲና ስም ምናምን ሊከሱ የሚፈልጉት ያው ትልቅ ሰው ምናምን መስያቸው ነው። በአካል ደግሞ ቢያዩኝ በጣም ትንሽ ነኝ። አንተ ነህ እንዴ ምናምን ብሎ ይተዋል። ታዲያ ስንት ሰው እንዲህ ብሎ ተወኝ መሰለሽ ከስ ጀምሮ። እና እንዴት ነው ማለት ሶሻል ሲጀምር የመፈመስ እቅድና አላማ ነበረ? እና የመፈመስ እቅዱ ያው እንግዲህ ሰው እያየው ምናምን ቲክቶክ ያለው ሁሉም በቃ እንደዚህ እኔ ለምንድን ማልፈምሰው ጓደኞች አፈምስም እባክህ ዝም በል ይሉኛል። አሁንም ወይ ታነሳለሁ ለቃለሁ፣ አፈምስም ግጥም ለቃለሁ አወጣም። ከዛ በኋላ አልኩ አልሆን ያለ ጊዜ ማደግና መግዘፍ ከታላላቆቹ አንዱን መርጠ ዝለፍ የሚለው ስትራቴጂ አይዲያ መጣልኝ። ከዛ በኋላ ሮዚን አገኘዋት።
ሮፍናን ዘፈን አውጥቶ ነበረ። ሳምባዲ ሳይ ቦሌ ይላል። ከዛ ስቲች ገባውና ሳምባዲ ሳይ ቦሌ ይላል። ህዝብ እንዳለ ወረድኩባት። አንቺ ደንቆሮ መሀይም ምናምን ሙልጭ አደረጓል። ቫይራል ወጣ፣ በጣም ታየ። መብቶሻል። እዛ ጋር ስትሳደቢ የሀገር ሰው አየው እንዴ! እኔ እንደዚህ አይነት ቫይራል አይቼ አላቅም። ገብቶሻል። ተገረምኩኝ። በቃ ስድብ ላይ ነው ለካ ሁሉ ነገር ያለው አልኩና በዛው መቀጠል አልጀመርኩም። ያ ቪዲዮ ቫይራል ወጥቶልኝ። ኦኬ፣ አንተ አሁን የምትተቸው የሆነ አይተ ይሄ ነገር ልክ አይደለም ያልከው ነገር ላይ ነው ወይስ ለመፈመስ ብለህ ነው ትችት ሁኔታ ያያዝከው? እኔ በፊት ከአዲስ ጋር መሳስዬ እንዲመለሱ ዘንድ ምናምን ነበረ በፊት የምናገረው ማለት ነው። ቆጣ ላለው ያ ቆጣ ባህሪ አይደለም። እዛ ጋር ቲክቶክ ደራሲ ነሽ። እዛ ጋር ቲክቶክ ላይ ሲመጣ ሁሉም ሰው ደራሲ ነው። ሁሉም ሰው አንደኛ አስመሳይ አለ እዛ ጋር የሚያስመስል፣ እውነተኞች አሉ። በሁለት ይከፈላል። ገባሻል? እውነተኛና አስመሳይ ቲክቶክ ላይ ስመጪ ማለት ነው። እውነተኞቹ የራሳቸውን ባህሪ ይዘው የሚመጡት ጥቂቶች ናቸው። የራሳቸውን ባህሪ ደግሞ ይዘው የማይመጡ ደግሞ አሉ። አንተ ከየትኛዎቹ ነህ? እና እኔ ያው ከደራሲዎቹ ነኝ። ማለት የራሴን ነገር ይዛ አይደለም የመጣኸው? የራሴን ነገር ይዤ አይደለም የመጣው። ዝም ብዬ ነው በቃ እዛ ጋር ለመተቸት እንጂ ባህሪዬ ለሰው አዛኝ፣ ማልቆጣ፣ ተግባቢ አይነት ሰው ነኝ። ገብቶሻል? እስኪ ያደረሰብህ ተጽዕኖ የለም? ተጽዕኖማ ስንቴ በፓትሮል ተፈልጌያለሁ እና መንሱሬ ነክቼ እሱ ጠበቃ አቁሞብኝ ምናምን። ከዛ በኋላ በቃ ስፈለግ ምናምን ነበር በፖሊሶች። ያው የማዘር ዱዓይ ያለኝ ሰው ስለሆንኩኝ ስናይፐር አይመታኝም። ስናይፐር አይመታሽም። የእናት ዱዓይ ካለሽ ስናይፐር አይነካሽም። ምን አለ መሰለሽ፣ አንድ ታሪክ ሰምቼ ነው እኔ ወደዚህ ነገር የገባሁት፣ ማዘርን ወደ መካደም። በልጅነቴ ነው ያንም ሀዲስ የሰማሁት። ያ ሀዲስ ምንድን ነው? ነቢዩላ ሙሳ አለይሂ ሰላም 32 ዓመት ነው ፍራውን ላይ ዱዓ ያደረጉት። ፍራውንን አጥፋልኝ 32 ዓመት ሙሉ አንድ ነቢይ አስቢው ዱዓ ሲያደርግ ማንን? ፍራውንን አጥፋልኝ በቃ ብሎ ማለት ነው። ከዛ በኋላ ከ32 ዓመት በኋላ ምንድን ነው ጌታዬ ሆይ 32 ዓመት ሙሉ እኔ ጠበቅኩክ ይሄን ልጅ አጥፋልኝ ብዬ፣ ይሄን ሰውዬ አጥፋልኝ ብዬ፣ አንተ ግን እስካሁን ዱዓዬን አልተቀበልክም ለምንድን ነው ብለው ሲጠይቁት ከጀርባው ትልቅ ከለላ አለው፣ ትልቅ መከላከያ አለው። እንደ ቀላል ሰው አትየው። ምንድን ነው መከላከያው ሲል እናትየውን ይንከባከባል። እናትየውን በጣም ይወድ ነበር ፍራውን። ሙሳ ነቢይ የሚያክል ነገር ዱዓ 32 ዓመት ብሎ አስቢ። የነቢይ ዱዓ እኮ በሰከንድ እኮ ነው አላህ የሚቀበለው። ግን ፍራውንን የሚያክል አነ ረቡኩሙል አዕላ ያለን ሰው የትኛውን ብትር የትኛውን በላ አልነካውም፣ አንችልም እኛ እሱን መምታት ነው ያለው አለ። እና ለዛ ነው እኔ እናቴን የምንከባከበው። እናታችሁን በደንብ ተንከባከቡ፣ በደንብ። እና እናት በምድር ላይ እስካለች ድረስ እንዳታመልጣችሁ ላለው በዚህ አጋጣሚ እንግዲህ ተመልካቾቻችን እየተከታተላችሁ ያላችሁት ቁቤ ፖድካስትን ነው። ፕሮግራምን እየመራ አብሬያችሁ የምገኘው እኔ ማጠይብ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እሺ ራማስሊ እየጠጣ እሺ አንቺም እየጠጣሽ እና አሁን ሶሻል ሚዲያው ላይ በዚህ ኮንተንት የመቆየት ሀሳብ ነው ያለ? 455,000 ፎሎወር ገብቻለሁ። በቃኝ 4 ነጥብ። ከዚህ በኋላ በምርጥ ነገር ነው የምታዩኝ። ምክንያቱም ባህሪዬን ደግሞ ትክክለኛ ባህሪዬን አመጣዋለሁ። ያን ባህሪዬን ነው መቀጠል የምፈልገው። ሰው መርዳት ፈልጋለሁ፣ ሰውን ማገዝ ፈልጋለሁ። በቻልኩት መጠን ካለችኝ ላይ ማካፈልን ፈልጋለሁ። ለሰው ልጅ ቅን መሆን ፈልጋለሁ። መንገድ የጠፋበትን መንገድ ማመላከት ፈልጋለሁ በቻልኩት መጠን ማለት ነው። እና ያ ባህሪዬ አሁን ሰው ሚያየውን ነው የሚያምነው። ገባሽ አለ? ሚዲያ ላይ ስታመጪው ሰው ሚያይሽን ነው የሚያምነው። እኔ ደግሞ ውስጣዊ ማንነቴ ጋር እየተጋጨብኝ አስቸግሮኛል። እና 4 ነጥብ። ከዚህ በኋላ ራም አስሊ እስካሁን እየተቻቸው እየዘለፍካቸው እየሰደብካቸውም ለነበር ማለት እንደዛ ነው ኮንተንት አልተሳሳትኩም? አዎ እንደዛ ነው። እንደዛ እያደረግክ ለነበርካቸው ሰዎች ምን ትላለህ እስኪ? በጣም ይቅርታ አጥፍቻለሁ። እኔ የምታቸው ያው የሰው ልጅ እንዲስተካከል ዘንድ የምናገረው መልእክት የማስተላልፈው መልእክት ለመምከር ነው። ምክር አለው። ግን ደግሞ ስተቴ ምንድን ነው? መሳደበው ደንቆሮ መሀይም እያልኩኝ የሰው ልጅ መሳደቤ ነው እንጂ ስተት የምናገራቸው እያንዳንዱ እንዲስተካከሉ ወንድሞቼ ናቸው፣ እህቶቼ ናቸው፣ እንዲመለሱ ዘንድ ነው።
ኔጌቲቭ የሆነ ነገር በውስጡ ቢኖርም በስድቧ በኩል እሷ ልክ አይደለችም። እሷን ለማስተካከል ሞክራለሁ ወደፊት እና ጠልቻችሁ አይደለም፣ እያንዳንዱ መሰራባችሁ ቪዲዮ ጠልቻችሁ አይደለም፣ በጣም ነው የምወዳችሁ። በጣም ካሁን በኋላ ያለ ስድብ ትሰችልናለህ? ያው ኢንሻአላህ እንደዛ ሞክራለሁ። እና ይሄ ሹፍ የሚለው ቃል ከየት ነው የመጣው? ማለት ብዙ ጊዜ ሹፍ ትላለህ። ሹፍ የሚለው ቃል አንደኛ የአራዳ ቋንቋ ነው። ሹፍ በፊት ሹፍ እንል ነበር፣ ዝም ብለን ሹፋት ሹፍ ምናምን እንል ነበር። የሆነ ነገር ስናሳይ ተመልከት ማለት ነው። ሉክ እንደማለት ነው፣ ተመልከት እንደማለት ነው። በአረብኛም ሹፍ ማለት ተመልከት እይ ማለት ነው። እና ሹፍ አረቦች አሁን ሹፍ የምትለው ቃል ቢያንስ በቀን ውስጥ አንድ አረብ 100 በላይ ይላታል፣ 100 ጊዜ በላይ ያቺን ቃል ማለት ነው። ሹፍ ያ ወለድ፣ ሹፍ ያ እንትን፣ ሹፍ ያ እንትና፣ ሹፍ ያ ቢንት እያለ ይቀጥላል ማለት ነው። እና ሹፍ የምትለዋ ብራንድ ያው እንድትታወቅልኝ በራሴ ብራንድ እያንዳንዱ አሁን ለምሳሌ ሰላም ይላል ዮኒ ጓያ ሲገባ ማለት ነው። ሌሎች ደግሞ አሉ ራሳቸው መታስታወሻቸው ካሉ ቲክቶክ ላይ ሲገቡ ማለት ነው። እኔ ደግሞ ሲጀምር ሹፍ እላለሁ፣ ተመልከት ማለት ነው። ሹፍን ግን ሌላ አንዳንድ ሰዎች በኔጌቲቭ ይወስዳሉ። ዝም ብለህ እስቲ ሹፋት በል ይላሉ። ምንድነው ሹፍ? ዝም ብለህ ስድብ ይመስላችኋል። ሹፍ ማለት ተመልከት ማለት ነው። በዚህ አጋጣሚ ላልገባችሁ እንዳለ ሹፍ ማለት ተመልከት ማለት ነው። ግን ተሳክቶልሃል? በሹፍ ታውቀህበታል? አዎ ብራንዴ ሹፍ ብራንድ ረበል ሙሉ ኢትዮጵያን ከዳር እስከ ዳር በሹፍ ታቁኝ የለ እንዴ? ምንድነው እዛ ጋር ሹፍ እና እንደዛ ነው። እሺ ሹፍ እያልከኝ ሹፋትችን ቆንጆ ልጅ ነው ይባላል። ደንቆሮ ልበል ያለ እንዴ? ተዋለው ብላ ነበር እንዴ? ሹፋትችን ምርጥ ልጅ መልካም ቴንክ ዩ አለቀ። እና ረመዳን በቃ አሁን በኖርማል ኮንተንት እንጠብቅሃለን። ይቅርታም ደርሷል ብለን እናስባለን። ያደርጉልኛል። እስኪ ይሁን የሰማሁት ነገር አለ። ኢሬቻ ሆረ ፊንፊኔ ላይ ከራም ሲባል የሆነ አብሮት የሚነሳ የሰማሁት ወሬ አለና በሞተር ሳይክል ረጅም ርቀት ተጉዘ መተ ምናምን ያንን የነበረውን ትዕይንት ለማየት እዚህ ድረስ መታል ተብሎ ይወራል። ከዛው መተን የቀረኸው ወይስ አልቀረውኝም? አመጣጥ እንዴት ነበር? አመጣጤ እንግዲህ በሽቅ ነው። ሆረ ፊንፊኔ ማለት ከ150 ዓመት በኋላ የኦሮሞ ህዝብ መሀል አዲስ አበባ ላይ ኢሬቻን ያከበረበት ነው። ሆረ ፊንፊኔ ማለት ያ ትልቅ ነገር ነው። ትልቅ 50 ሚሊዮን ህዝብ ነበር እዛ ጋር የተቀበለው። 2000 ስንት ነው ማለት ነው? 2010 እና ያ ነገር በቃ እኔ ውስጤን ነው የነካው። ገባሽ? 50 ሚሊዮን ህዝብ ይጠበቃል ሲባል እኔ ቀኑንም ረስቼው ሄዶብኛል። አርብ ደረሰብኝ። ሆረ ፊንፊኔ እኔ ትኬት አልቆረጥኩም። ከዛ ለመምጣት 420 ኪሎ ሜትር ነው አስቢ። ከአጋሮ ደንቢ የምሰራበት ቦታ ማለት ነው፣ ቡኖ በደሌ። ከዛ ነው የምመጣው አስቢው። ሞተር አልችልም፣ ብዙም ሞተር አለኝ፣ ሞተር አልችልም። እና ይሄ ቦታ ላይ ደግሞ መቅረት የለብኝም። ገባሽ? ቢያንስ እዛ ጋር መገኘት እኔ እንትኑን የሚደረገውን ነገሮች ላላደርግ እችላለሁ። ገባሻል? እንደ አንድ ሙስሊም ላላደርገው እችላለሁ። ግን እዛ ቦታ ላይ 50 ሚሊዮን ህዝብ መገኘት አለበት። እንደገና ከ150 ዓመት አስቢው። ለኦሮሞ ህዝብ ትልቅ እንትን ነው፣ ቀን ነው ያ ቀን ማለት ነው። እና እዛ ላይ መገኘት አለብኝ በሚል ሞተር አስነስቼ አልችልም ሞተር እስከዚህ የሆነ ጓደኛዬን ጭኘው ስንት ሰዓት ተነሳን? ዓርብ ዕለት ጁማ ሰግደን 8 ሰዓት ላይ ተነሳን። አስቢው በሞተር ነው እንግዲህ 420 ኪሎ ሜትር። 3 ዘንቦብን፣ 3 ደርቀን፣ 4 ፀሐይ ወጥቶብን የለበስኩት ልብስ 4 ጃኬት፣ 3 ሱሪ፣ እኔ ታሳቡ መጣልኝ 3 ካልሲ፣ ጫማው ላይ ልደርብ ነበር። እና መቅረት የለብኝም የሚለው ውስጤ በቃ ገባሻል? እዚህ ቦታ ላይ መቅረት የለብኝም በቃ ከ150 ዓመት። እና ያ ነው ጉጉቴ በቃ እዛ ጋር ለመድረስ። መንጃ ፍቃድ የለኝ፣ ሊብሬ አልያዝኩኝ፣ የሞተሩን ምን አልያዝኩኝ። ስንት ሰዓት ተጉዤ? 5 ሰዓት ተጉዤ ነው አዲስ አበባ የገባሁት። 5 ሰዓት ተጉዤ 5 ሰዓት? አዎ 5 ሰዓት ብቻ? 5 ሰዓት በሞተር 420 ኪሎ ሜትር እንደ ጅኒ ነው የነዳው የነበረው። እዛ ትራፊኮች ምናምን አልያዙም? ትራፊኮች አረ ኢሬቻ ቀባጁ እንደማራ ደሚና ቢራ ዞር በል ከመንገድ ላይ ዞር በል ነው። በዚህ ኢሬቻ እዚህ ደረስ የቄሮ ጊዜ ምናምን ነበር በቃ የዛኔ ፓወር ምናምን ነበር ታውቂያለሽ። እና በቃ ኢሬቻ ቀባጁ እንደማራ ትያያዣል። አልታመምኩም ግን እዚህ ከገባ በኋላ ንፋሱ አረ በለው ንፋሱ በቃ ስንት ጊዜ ነው እንትን ጉንፋን እንደ ሳል ይዞኝ በኪኒን በምን ነው እንትን ያልኩት የዳንኩት። እና እዛ ጋር 1 ሰዓት ከሩብ ወሊሶ ገባሁኝ። አስቢው 1 ሰዓት ከሩብ ላይ ወሊሶ ገባሁኝ። ማድርበት ቦታ የለም
የት አባቴ ልደር እዛ ገብቼ ተወዛገብኩኝ፣ ግራ ገባኝ። ከዛ በኋላ ልክ እንትን ሳስበው ከዚህ በፊት ያገዝኩት ሰው ነበረ ደንቢ መጥቶ ማለት ነው ተቀጥቶ ወለድ በዝቶበታል። ከዛ በኋላ ያን ወለድ እንዴትም እንዲቀናነስለት አረኩኝ። እሱን ተባበሬው ማለት ነው። መንጃ ፈቃዱ ተይዞበታል። ምንም ሚስኪን ነው፣ ብር የለውም። ከዛም በኋላ ያን ያቀናነስኩለት ልጅ አላቆም እንግዲህ የሆነ ጓደኛዬ ነግሮኝ ነው ከአጋሩ ደውሎልኝ እንዲያነሱ ይመጣል ተንከባከብልኝ የቻልከውን አርግልኝ ስላለኝ ከዛ በኋላ ያን ነገር በቻልኩት መጠን ማለት ነው ትራፊኮችን ለምኛቸው ምናምን እንዲህ የሆነ ነገር ይደረግለት ለዚህ ሰውዬ እና እንደዚህ በቃ አቅም የለውም እናንተ ደግሞ ለማስተማር ነው ህዝብን ለማስተማር እንጂ ለመቅጣት አለም ፍላጎታችሁ በሚል እንደዛ አስረድቻቸው አስቀነስኩለት። ያ የሰራውለት ውለታ የት ሂዶ ቢጠበቀኝ ጥሩ ነው? ወሊሶ ሂዶ ጠበቀኝ አንድ ሰው በሌለኝ ሰዓት ማለት ነው። ከዛ በኋላ ወሊሶ እዛው አደርኩኝና ዝናብ ኃይለኛ ዝናብ መጥቶ አላስቢው የት ትገቢያለሽ? ልጁ ወስዶ ቤት ተንከባክቦን ራት አብልቶን ምናምን የወሊሶ ህዝብ በጣም የሚገርም ህዝብ ነው። በዚህ አጋጣሚ እና አንከባክቦን አሳድሮን ጠዋት ላይ ወደ ኢሬቻዬ ሄድኩልሻለሁ። እንዴት ነበር? ለመጀመሪያ ጊዜ ነው ስትመጣ? አዎ ለመጀመሪያ ጊዜ ነው እንዳልኩሽ። ከዛም በኋላም ለመጀመሪያም ነው ለመጨረሻም ነው ሄድኩ። ከዛ በኋላ ሄዳታቀም? ከዛ በኋላ አልሄድኩም። እነ ካሚል ሸምሱም ትላልቅ አዲሶች ምናምን ነገሩን እንደማይቻል ምናምን እንትን አሉን። ከዛ በኋላ በቃ አልሄድኩኝም። በሞተር ነው የተመለስከው? ከዛ በኋላ ስትመለስ እና በምን እመለሳለሁ? ተሳቢ እንደዚህ መንገድ ዘግቶብሽ ነው የሚመጣው። ጊቤ ከርብ ደግሞ አስቢው ሚኒ መቀነት እንደዚህ ነው እንትምትዩ ከመንገድ እየወጣው አስቢው። በወድቅ እኮ ገደል እኮ ነው አጥንታ አይገኝም እኮ። በጣም የሚገርም ገደል። የጊቤን ከርብ ታውቂዋለሽ? ስንት ሰው በላ እና አለቤሾን በላ ትላልቅ አርቲስቶችን አንተ በሞተር ተወጣኸው። ኦሮሞ ህዝብ ማልሆነው ነገር የለም። ስጋዬን እሰጣለሁ ደሜን እሰጣለሁ ትያለሽ። ኢሬቻው ማለት እንዴት ነበር? ለመጀመሪያ ጊዜ ነው ስትመጣ ይሄን ሁሉ መስዋዕትነት ከፍለ ነው የመጣኸው እና እንዴት ነበረ? ኢሬቻ በጣም የሚገርም ነው ማለት እዛ ጋር የምታዩ ፍቅር እዛ ጋር ገባን አይደለ? ማንንም አናውቅም፣ ግን ህዝቡ እንደ ወንድም እንደ እህት ነው እዛ ጋር ተቃቅፎ የሚሄደው ተቃቅፎ የሚበላው። እነ ኖሆ ጎበናም ነበሩ፣ ኖሆ ጎበና ሳይሄድ ማለት ነው። እናጫሉ ነበሩ፣ እናጫሉ በቃ ቀውጢ ነበር እዛ ጋር። በቃ ይሄ የምታዩ ህዝብ እዚህ ጋር ተቃቅፎ ያገኘውን አብሮ እየበላ ይገዛል፣ ይሰጥሻል። አምጥቶ ሁለት ይገዛል፣ አንድ ይሰጥሻል። እንደዛ አይነት ኢሬቻ ላይ ያለው ፍቅር ወላሂ የትም ቦታ አላየሁም። እኔ በኢድ እንኳን ወደ መስጊድ ስንሄድ እንደዚህ አይነት ፍቅር እንትን ብለን አናውቅም። የሆነ አለ አይደል የሆነ ነገር የገዛሽ ምናምን መሰጪው፣ እንደዛ የለም። ኢሬቻ ላይ ህዝብ ከየቦታው ስለሚመጣ ገባሻል፣ ከተለያየ ሀገር ስለሚመጣ ላይኖረው ይችላል። አንዱን የደገፈ የሚሄድበት ባህልና ትልቅ ባህል ነው። ኢሬቻ እንትን የተከበረ ባህል ነው። በጣም ፍቅር የምታይበት ቦታ ነው። ስለ ኢሬቻ እኔ ለመግለጽ በጣም ቃላቶች ያጥሩኛል። እስቲ አሁን ደግሞ ስለ ፍቅር ህይወት እናውራ። ፍቅር ህይወት ወይኔ ይቻላል። ፍቅር ህይወት እንግዲህ ፍቅር የጀመርኩት ያው የአይን ፍቅር የሚባል አለ። መጀመሪያ ትምህርት ቤት ልክ እንደገባሁኝ በ7 ዓመቴ ነው የአይን ፍቅር የገባልኝ። በ6 ዓመቴ ትምህርት ቤት ገባሁኝ። በ7 ዓመት አፈቀርክ? በ7 ዓመቴ የሆነች ልጅን ፎንቃ ገባልኝ። ልጅቷ ቆንጅዬ ነች፣ ጸጉሯ ውበት ማድረግ እንኳን ታውቅበታለህ በዛ እድሜ። ግን ኧረ ጉድ ነው። እንዴት ነው ማላደንቀው? እንዴት አንቺ ልጅነት አይምረው እኮ ኧረ በለው ያውቃል። በቃ ጥሩ ነገርን ያውቃል፣ መጥፎ ነገርንም ያውቃል። የልጅነት እንትን በቃ እንደዚህ አይቶ መጥፎ ከሆንሽ አይቀርብሽም ልጅ አይተሽ ከሆነ እና ጥሩ ከሆነች ደግሞ ልጅቷ አሁን ምርጥ ልጅ ነች በዛ ሰዓት፣ አሁንም ምርጥ ልጅ ነች የኔ እና ለ19 ዓመት ነው ያፈቀርኳት። ለ19 ዓመት እስከ ዛሬ ድረስ እወዳታለሁ። በአይን ፍቅር የተጀመረ በአይን ሻወር እሷን ለማየት እንሄድ ነበረ። እሁድ ትምህርት ቤት ሲዘጋ እሷን ለማየት ሰፈሯ ድረስ እንሄድ ነበር። የሰፈሯ ልጅ ደግሞ ይደበድብ ከቧክሰን ወደ ወርጂ ሰፈር ነች እና በጣም ቆንጅዬ ነች። ስሟን ባልጠራ ደስ ይለኛል። እና እሷን ለማየት ቅዳሜና እሁድ እንሄዳለን። ተደብድበን ነው የምንመጣው። ሰኞ ደግሞ እንደገና በቃ በጭቃ ምናምን እያሰቃየዋት ነው የምሄደው። የፍቅር እኮ ነው። ጭቃ ምናምን እየለጠፍኩባት ቦርሳዋ ላይ እንትን እያልኳት እያሰቃየዋት ነው። አብራችሁ የመሆን እድል አግኝታችኋል? አብረን የመሆን እድል አላገኘንም። 19 ዓመት ሙሉ 19 ዓመት ሙሉ አላገኘንም። እንደምታፈቅራት አታውቅም? ታውቃለች። ይሄ መጨረሻ እንደውም እንደማፈቅራት የመጨረሻ የነገርኳት የት ነው እንትን 10ኛ ክፍል እያለን የማታ ትምህርት ላይ ተገናኘን ቧንቧ ቦታ
እሷም የታጠበች ነበር። እኔም እንደዚህ እጄ ልታጠብ ውሃ ልጠጣ እጄ ከዛ በኋላ ተገናኘን። እንደምወድሽ ታውቂያለሽ አልኳት። እስከዛ ጊዜ ድረስ አልነገርካትም? አልነገርኳትም ማለት በቃ ታውቃለች በፍቅር ማለት ነው። እንደምወዳት ማለት ስመላለስ በድርጊት ነው። በፊት አትናገሪማ ነፍሰ ስገዢ እኮ ነው የምትናገሪው። ግን ሌሎቹ ድርጊት ናቸው፣ የፍቅር ድርጊቶች የምታደርጊያቸው ነገሮች በቃ ብዙ አይነት ነገሮች እና እንደዛ አይነት ነገር ነበረ። 10ኛ ክፍል ላይ ስንደርስ ነገርኳት ያለውን። እኔ እኮ በጣም ነው የምወድሽ። እሷ ግን መች ነው ይወጣላት 4ኛ ክፍል እያለን እሷ ከዚህ ወጣች። የኔን ጭቅጭቅ ጠልታ ማለት ነው። እኔ በቃ እንትን እንዳልኩሽ በፍቅሬ የምገልጸው በመማፈር ሎሚ እንደሚወረውር ሰው ጭቃ ወረውራለሁ ብለህ እንደዛ እያደረግ አሰቃያት ነበር። አንድ ትምህርት ቤት ነበር የምትማሩት? አዎ አንድ ላይ ነበርን፣ እስከ 4 አንድ ላይ ነበርን። ከዛ በኋላ ወጣች እሷ 4ኛ ክፍል ላይ። ከዛ በኋላ ከ2 ዓመት በኋላ ምናምን ተገናኘን። አጋሮ እንትን ነበር እና ጫሉ ምናምን መጥተው የሙዚቃ ኮንሰርት ነበረ መናሪያ ውስጥ ማለት ነው። እና እዛ ተገናኘንና እኔ በ2 ዓመት ፍቅር ማለት ነው እሷን ሳይ በጣም ነው የተደመምኩት፣ በቃ የተገረምኩት። ፈዝዤ ቀረሁ፣ ቁሜ እንደዚህ ፈዝዤ ቀረሁኝ። ደግሞ እኮ ከሆነ ልጅ ጋር የተደባደብኩ እኮ ነው። ልጁ ይደበድበኛል፣ በቦክስ ይለኛል፣ በምን ይለኛል። እኔ በቃ እንደዚህ ፈዝዤ ቀረሁ። ለምንድን የምትደበደበው? እሷን አይቼ እኔ እዚህ የተጣላን ነው ማለት ረግጬው ይሁን ምን ይሁን ድብድብ ብቻ ጀምረናል። አንድ ሳንዝሬ ረሳው በቃ እየተደባደብክ እንደነበር ረሳው። ከርቀት እሷን ሳይ እሷ ወደ እኔ የመጣች ነው ልታገላግል። ከዛ በኋላ እኔ ፈዝዤ ቀርቻለሁ። ከዛ መታ እንደዚህ ስታቅፈኝ እኔ ላቅፋት ነው እንዴ? ልክ እንደለቀቀችኝ ትቻት ወደ ሰፈር ሩጫ ወደ ቤት ደንግጬ እኮ ነው። ከዛ እምባዬ ጠብ ብሎ ሸለቆ ውስጥ ቁጭ ብዬ አለቅሳለሁ። ለምን? በቃ 2 ዓመት ሙሉ ሳላያት ነው ታውቂያለሽ። እንትን ያልኳት ስለ እሷ አስብ ነበር። አዎ እስከ 6ኛ ክፍል ምናምን ማለት ነው። እሷ 6 እኔ 6 ደርሻለሁ። እሷ ደግሞ 1 ለካ ወደኋላ ቀርታለች ከወጣች በኋላ። 5ኛ ክፍል ነች። እኔ ደግሞ 2 ዓመት ሙሉ አላየኋትም። ሳያት በቃ እኔ ፈዝዤ ቀረሁኝ። ልጁ ይደበድበኛል፣ እሷ መታ ታክፈኛለች፣ ተደባዳቢም ነች። ልጁን እንደዛ ምናምን ብላ እኔ ይሄን ሁሉ ታሪክ ሰማለሁ እንዴ? ፈዝዤ እንደዚህ ቀርቻለሁ። በቃ የ2 ዓመት ፍቅር። ከዛ እጅ አልቅሼ ምን ብዬ ስመለስ ከዛ ሁሉ ህዝብ ውስጥ እንዴት አገኛታለሁ? ኮንሰርት ነው አስቢ። ከዛ እሷ ለካ ያኔ ወጥቶላታል። እንዴት ወጥቶላታል? በቃ ለእኔ የሆነች ትንሽ ቦታ ነበራት ያኔ ወጣላት። በቃ እኔ እሷን ጠልቻት ምናምን ትቻት ሄድኩ መስሏታል። ከዛ በቃ ከስንት ዓመት በኋላ ደግሞ እንደገና ተገናኝ። አንገናኝም በጭራሽ። ከቤት አትወጣም። እሷ በጣም በዲሲፕሊን ያደገች ልጅ ነች ልጅቷ። በጣም ጎበዝም ተማሪ ነች በዛ ሰዓት። እና 2010 ላይ እንዳልኩሽ የቧንቧው ቦታ ስንገናኝ እንደምወድሽ ታውቂያለሽ። የእኔና አንተ ነገር እኮ ያኔ አበቃ አለች። የኮንሰርቱ ቀን? አዎ የኮንሰርቱ ቀን አበቃ አለቀለት አለች። እንዴት? በቃ እኔ አላማ አለኝ ከዚህ በኋላ ተምሬ ቤተሰቦቼን የመርዳት አለች። ምን ነው እኔም እኮ አላማ አለኝ በትምህርቱ ባልፈልኝ አልኳት። ፋዘር እንግዲህ በፊት አስገብተኝ ከሁለት አንተ ምርጫ ነበረ ሲጀምር። በቃ 2 ጉርጋድ ያላት አይጥ አትሞትም ነው ገባሽ አለ። በትምህርቱ ባልፈልኝ አልኳት፣ በስራው አልፎልኝ እኔም አላማ አለኝ ጠንክሬ ሰርቼ እንትን የመለወጥ። እሺ ያኔ ሳንገናኝም አላማሽ ሲያልቅ አልኳት። አንገናኝም አለች። ለምን? ሌላ ህይወት ጀምራለች? አልጀመረችም። እዛው እኮ ነው የምንነግረኝ። በቃ አንገናኝም አለች። ከዛ ዋና ግን አላማዬ ላይ መቆየቴ ነው ዋና የመጨረሻው የምደርስበት እንትን ላይ ጣራ አለ አይደለ? እሱ ላይ ያኔ እኔም አላማሽን ጨርሽ ወይስ ብዬ እንደመጠይቃት ለራሴ ቃል ገብቼ በልጅነት አይምሮ ማለት ነው ወጥሬ ስራ መስራት ጀመርኩኝ። ራሴን ቀየርኩኝ። የራሴን ድርጅት ከፈትኩኝ። በጣም ብዙ ስቃዮችን አይቼ ማለት ነው። የድርጅት ባለቤት ነህ? አዎ የድርጅት ባለቤት ነኝ። ወደ 20 ሰራተኛ ምናምን አሰልጥኜ ሙያ አስለምጄ አስወጥቻለሁ። 5ቱ ደግሞ የራሳቸውን ድርጅት ምናምን ከፍተዋሉ። ሰው ግን እንደ ቀላል ምናምን አይቻል። ምን አይነት ድርጅት? ብየዳ ብረታ ብረት በብየዳ ነው የምሰራው እና ብዙ ተንትኖችን ለውጫለሁ። እዛ ግን ለመድረስ በቀላሉ አልነበረም። ገባሽ አለ እንዳልኩሽ እኔ በ20 ዓመቴ የራሴን ቤት ገንብቼ ጨርሻለሁ። መኖሪያ ቤት? አዎ። ይሄን አካባቢ ላይ ያሉትንም ደውለሽ መጠየቅ ትችያለሽ ካላመንሽኝ። በ20 ዓመቴ የራሴን ቤት ገንብቻለሁ። ምክንያቱም እዛ ጋር እልክ አለ፣ አላማ አለ። ገባሽ አለ እዛ ቦታ ላይ መድረስ አለብሽ የግድ ነው። በቃ
ቀንና ማታ አልኩሽ እኮ እስከ 6 ሰዓት እየበየድኩኝ እየወደኩ የተነሳው ምናምን በይዳል ደግሞ ሰው እኮ ተኝቷል እኮ እዚህ ግራይንደር እያደረኩ ነው ስራዬን በቃ መሸከሽኩ። የስራ ሰው ነህ? ኧረ በለው አፍቃሪ ነኝ፣ የስራ ሰው ነኝ። እስኪ ወደ ፍቅር ህይወት እንመለስና ከዛ በኋላ ከሷ ውጪ ከሌላ ሴት ጋር ሪሌሽን የለህም? ሪሌሽን ያው እሷን ለመርሳት ምናምን በመሀል አስብና ለምንድን ነው ያህል መጠብቃትልና ሌላ ሰው ጀምራለሁ። አይዋጥልኝም፣ አይሆንልኝም። በቃ እሷን ነው እኔ የማስበው ሁሌ። 19 ዓመት ሙሉ አንድን ሴት መጠበቅ ማለት በጣም ከባድ ነው። በዚህ አጋጣሚ የምትሰሚኝ ከሆነ እስቲ አላገባችም፣ ደግሞ እስካሁን አላገባችም። እስካሁን ሌላ ህይወት የላትም? እሱን እኔ እንጃ አላውቅም። እንግዲህ አልጀመረችም፣ እንዳላገባች ብቻ ነው። እባክሽ ተረጂው። 19 ዓመት ነው የጠበቀሽ። አዎ ስንት ስልክ ብሎግ ውስጥ አድርጋለች፣ ስንት ስልክ ለእሷ ስልስ ያላወጣው ሲም የለም። 17 ቤት 11 ቤት የመጨረሻ 60 ምናምን 66 ምናምን ትቼ ወደ ታች ደግሞ እስቲ የትልቅ ሰው መስሏት ታነሳች። አሁንም እንደ ህፃን ነው የምታይ ብዬ እንደዛ አሁን ሞክራለሁ። ብሎክ ቴሌግራም ሀይላት አለሁ ብሎክ ስልክ ድምፄን ታውቃለች የመጨረሻ። ይሄን ሁሉ አመት እደውልላታለሁ፣ ስልኩም እንትን ድምፄን ትለያለች። ልክ ሄለው ስል ድምፄ ይታወቃል። ዘግተዋለች። ግን ፍቅር ምንድን ነው? ብትሞት አታነሳም። ፍቅር ማለት በጣም ተይ በእናትሽ፣ ስለ ፍቅር ለመግለጽ ነው ይከብደኛል። ፍቅር ማለት በቃ ለሰው ልጅ የምትኖሪለት እሱን ለማግኘት በቃ እሱን ለማስደሰት የምትኖሪው ነው። እኔ ደግሞ እሷን ለማስደሰት ሁሌ እጥራለሁ፣ ግን አይሳካልኝም። ግን ተስፋ አልቆርጥም። አዎ እየቀያየርኩ እደውላለሁ ስልክ። አሁን ደውልልሻለሁ፣ አንሺልኝ። ድምፄን ስትሰሚ ደግሞ እንዳትዘጊው። ምንድን ነው በቃ አላገባሽም አይደል? እኔ አገባሻለሁ። እኔ አሁንም የጠበቅኳል ነው። አሁንም በዚያው አጋጣሚ እየጠበቅኳል ነው። ከ19 ዓመት በኋላ ይሄ ማን ነው ጎፋ መብራት ኃይል የሚቆመው የለም፣ እሱ ሰውዬ ብቻ ነው በኢትዮጵያ ፍቅር ረጅም ጊዜ በማፍቀር እኔን የሚበልጠው። ገባሻል? የምሬን ነው። እኔ 19 ዓመት ነው አንድን ሴት ያፈቀርኩት፣ አንድን ሴት የጠበቅኩ ያለው። ታውቀዋለች ግን ይሄንን ነገር ታውቋለች፣ በእርግጠኝነት ታውቋለች። ግን ለምን በቃ ምን እንደሆነ እኔ አላውቅም። አይ ማፍቀር ነው መፈቀር ይሻላል? ማፍቀር ይሻላል። አረ መፈቀር ስቃይ ነው። መፈቀር ስቃይ ነው። እየተሰቃየች ነው ማለት ነው እሷ እኔም በመጥላት እየተሰቃየች ነው። ገባሻል? እኔ ደግሞ እሷን በመውደድ ሁሌም ደስተኛ ነኝ። መውደድን የሚደርስ የለም እኮ ገባሽ? ስለ ፍቅር ህይወት ስታጫውተን ነበር እና 19 ዓመት ነው ያፈቀርከው ብለሃል። እና እስቲ አንተን ደግሞ አፍቅሯ እንደዛ የሆነች ሴት የለችም? መፈቀርን ሳታውቀው? መፈቀር እኔ መፈቀርን ብዙም አልደግፈውም። መፈቀር ማለት ስቃይ ነው በእኔ። የሆነ ይሄ አንሰው ምን እለዋለሁ የሚለው ለመልሱ ራሱ ምን እለዋለሁ የሚለውን ስለማስብ መፈቀሩን አልደግፈውም። ማፍቀሬን ግን እዛ ውስጥ ያለውን ስቃይ ማጣፈጡ ራሱ ለእኔ ትልቅ ደስታ ስለሆነ ሁሌም ማፍቀርን ነው የምመርጠው። ያ እኔም በመጥላቱ ይሰቃያል የማፈቅረው ሰው። ገባሽ? እኔ አሁን ብፈቀር እሷን በመጥላት ወይ በሆነ ነገር በቃ ልሰቃይ ይችላለሁ። ገባሽ? ጸጸቱ እኔ ላይ ነው። በማፍቀርሽ ግን ሁሌም ደስተኛ ነው የምትሆኚ። አፍቃሪ ስትሆኚ ሁሌም ደስተኛ ነሽ ማለት ነው። እኔ ልልህ የፈለግኩት ማለት አንተ እኔ የገጠመህ ኬስ በሌላ ሴት አንተ ላይ ማለት አፍቅራ የመጣች እንደዛ አይነት ሴት የለችም? እንደዛ አይነት ሴት የለችም። አልገጠመህም? አልገጠመኝም። ረመዳን እንግዲህ እንደምናየው ማለት ወጣትም ነህ፣ ዱርዬም ነገር ነህ። የዱርዬ ዲፊኒሽን ይለያያል። ታታሪ ነህ እና እስኪ ሃይማኖት ላይ ያለህ ነገር እንዴት ነህ? በሃይማኖት ብዙ ጊዜ በሃይማኖት ኬዞች ስተች እናያለን እና እንዴት ነህ ሃይማኖት ላይ? እንዴት ነህ ሃይማኖት ላይ? ያው እንትን ሃይማኖቴን በጣም እወዳለሁ፣ በጣም ደስ ይለኛል ሃይማኖቴ። እና ከዛም ተነስቼ ደግሞ የሆኑ ሰዎች እንዲስተካከሉ ዘንድ የሆኑ መልእክቶችን አስተላልፋለሁ። ለእምነቴ ያለኝ ክብር እና ለእምነቴ ያለኝ ቦታ ትልቅ ነው። ፈጣሪ ደግሞ በእምነቴ ላይ ምንም አይነት ነገርን ባደርግ እጥፍ አድርጎ እንደሚሰጠኝ ያየውበት ነው። አሁን ለምሳሌ የሆነ ጊዜ ላይ መስጊድ ላይ ምናምን ብር የተሰበሰበ ነበረ፣ እንደ ባዛር ነገር ተዘጋጅቶ ማለት ነው። እና ተነሳውኝና አካውንቴ ላይ 50,500 ብር ነበረች። 500 ብር አስቀርቼ 50,000 ብር ነው እጄ ኡስታዝ ሼጋሊ ይባላሉ፣ ለሳቸው ወስጄ ሰጠውኝ።
በጣም ነው በቃ እንትን የተገረሙት። በጣም ነው እንትን ያሉት። ማናጀሩ ሁላ የሚመለስልህ መሰለ እንደ ይሄ ብር ምናምን። ማናጀሩ ምን አልኩት? መዩቅሪዱላህ ቀርደን ሐሰና፣ ማን ነው ብድርን የሚያበድረኝ? ብድሩን እጥፍ አድርጌ የምሰጠው ብሏል። አላገባሽ። ከዛ ያን ብር ከሰጠውኝ በኋላ ምንም ሳላስቀር ማለት ነው 500 አስቀርቼ፣ ከዛ በኋላ የመጣልኝ ትሩፋት በጣም ነፈናቸው። ለፈጣሪ ያን ነገር ስታደርጊ እጥፍ አድርጎ ነው የሚሰጥሽ። ከዛ በኋላ ሞተር ገዛውኝ። ከዛ በኋላ ቤት ሰራውኝ። አስቢ፣ በ20 ዓመቴ ቤቴን ጨርሻለሁኝ። ድርጅቴን በጣም አጠነከርኩት። ሰራተኞች በጣም በዙ። ብዙ አይነት ነገር ለቤተሰብ ምናምን በቃ ብዙ አይነት ነገሮችን አደርጋለሁ ምናምን። ያ ምንድነው ለፈጣሪ የምታደርጊያቸው ነገሮች በእምነትሽ ላይ ጠንከር ብለሽ እንትን ስትይ ትልቅ እንትን አለው፣ ፈጣሪ ይክስሻል ማለት ነው። እና እንደዛ አይነት ላይፍ ከዛም በኋላ ነው ሰክሰሴ ራሱ የቀጠለው። ከዚህ በኋላም ይቀጥላል እላለሁ። ያለህን ነገር ሁሉ በመስጠት ያለኝን እንዳለ በመስጠት ከዛ በኋላ ፈጣሪ እንዳለ አዘነበብኝ እና አልሐምዱሊላህ። እና እስቲ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ? በስተመጨረሻ ማስተላለፍ የምፈልገው መልእክት የሰው ልጅ ስለቀለደ ምን ስላለ ብቻ ቀልደኛ ነው፣ ዱርዬ ነው፣ ተሳዳቢ ነው ሊባል አይችልም። የቲክቶክ ዓለም ላይ ማለት ነው። እኔ ሰራተኛ ነኝ። ራማ ስሊማን ነው፣ ሰራተኛ ነው፣ ጠንካራ ሰራተኛ። እንትን ስራን የጀመረው በስንት ዓመቱ ነው? በ8 ዓመት ምናምን ነው ስራን የጀመርኩት ማለት ነው። እንዳልኩሽ ይሄ ሸንኮራ ምናምን ከዛ ጊዜ ተነስቶ ብርን በማጠራቀም በ20 ዓመት ላይ የራሱን ቤት የገነባ አንድ ቲክታከር አጣሪልኝም። ገባሻለ? አንድ ቲክታከር የራሴ ካርታ የራሴ ሳይት ፕላን ያለኝ ሞተር ምናምን መጓጓዣዎች ምናምን ያለኝ ነኝ። እና ያ ጥግ ላይ የደረስኩት ወጥሮ በመስራት ነው። ስራን ጠንክራችሁ መስራት አለባችሁ። ስራን መውደድ አለባችሁ። እና ሰውን እንደዛ አትገምቱ። እንደምትገምቱት ደሞ ላይሆን ይችላል ያ ሰው። እና ራም አስሊ እንደዛ ነች። ለወደፊትም ቢሊየነር ለመሆንና ስራዬን እዚህም አዲስ አበባ ላይም ጀምሬ አስፋፍቼ በትልቁ የመስራት እቅድ አለኝ። እንደዛ ነው። አሁን ላይ የምትኖረው አዲስ አበባ ነው? አሁን ላይ አዲስ አበባ ነኝ የምኖረው። እና ማመስገን የምትፈልገው አካል ካለ? ማመስገን የምፈልገው በመጀመሪያ አላህን ነው ማመስገን የምፈልገው። በሁለተኛ ደረጃ ደግሞ ማዘርን ነው። ማዘር በዱዓዋ ከብዙ አይነት ነገር አትርፋኛለች። ብዙ አይነት ነገሮችንም ደግሞ እንዳገኝ ረድታኛለች። ማዘርን በጣም አመሰግናለሁ። በዚህ አጋጣሚ እወድሻለሁ ለማለት ፈልጋለሁ። እንግዲህ ተመልካቾቻችን እየተከታተላችሁ የነበራችሁት ቁቢ ፖድካስት ነው። ከራም አስሊ ጋር የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ፕሮግራም እስክንገናኝ መልካም ጊዜ